እስከ 100,000 ብር ካላችሁ ምን አይነት ቢዝነሶችን መጀመር ትችላላችሁ? ኑ ከኔ ጋር በተቻለ መጠን እቤታችሁ ባለ ትንሽ ኤሪያ ላይ እንዲሁም በትንሽዬ ስልጠና መሰራቸው ቢዝነሶች ጠቁማችኋለሁ። ቀጠልኩኝ። ትሬኒንጉን፣ ማሽነሪ፣ ሮ ማቴሪያል፣ ኮስት ሰመሪውንም ሼር አረጋችኋለሁ። ለአሁን 5 ቢዝነስ ጠቆምኳችሁ። አንደኛ ሂፖክሲ ቢዝነስ ለጌጣጌጦች፣ ለግድግዳ ላይ ለሚሰቀሉ እናንተ ለምትፈልጓቸው የትኛውንም አይነት ሼፖች እንዲሁም ለፈርኒቸር ፕሌቲንጎች ይጠቀሟቸዋል። ኢፖክሲ ቢዝነስ። ሁለተኛ የፈር ምንጣፎችን ማምረት ቢዝነስ ነው። ሰዎች በሚፈልጉት ሎጎ፣ ስማቸው ወይም ደግሞ በሚሰጧችሁ ቅርጽና ሼፕ ማምረት ትችላላችሁ። ሶስተኛ የሲኤንሲ ሌዘር ኢንግሬቨር ወይም ደግሞ በሮተር የሚሰሩ ቅርጻ ቅርጾችን ለማውጣት ፎቶዎችን ለማተም የጊፍት ካርዶችንና የመሳሰሉትን መስራት ይችላል። አራተኛ የሻማ ፕሮዳክሽን ነው። የዲዘርት ሻማዎችን ስፔሻሊ አፋጭ ምግብና መጠጦች የሚመስሉ ሻማዎችን ማምረት ትችላላችሁ። ዲኮሬሽን ወይም የሞልድ ሻማዎችንም እንደዛው የማሽንም ሻማዎችንም መስራት ትችላላችሁ። አምስተኛ ኮምቦ ሂት ፕሬስ ወይም ደግሞ የፕሪንቲንግ ሰርቪስ ነው። ቲሸርቶች ላይ፣ ኮፍያ ካፖች ላይ፣ ማጎች ላይ፣ ፔን እስክሪብቶ ላይ፣ ፐዝሎች ላይ፣ ዲሽ ሳህኖች ላይ እና የተለያዩ ድንጋዮች ላይ እና የመሳሰሉት ፕሮዳክቶች ላይ ፕሪንት እያደረጋችሁ መሸጥ ትችላላችሁ። ቦነስ የወተት ተዋጽኦና የላም እርባታ የወተት ምርትን እንዴት ባላችሁ ኤሪያ ላይ ማድረግ እንደምትችሉ ሳይንሳዊ እንዲሁም መረጃዎችንም ሼር አረጋችኋለሁ። ሁሉንም በተናጠል እናያቸዋለን። ይሄኛው ይቅደም የምትሉትን ኮሜንት ሴክሽን ላይ አስቀምጡልኝ። መልካም ቀን። ፎሎ በማድረግ ቤተሰቡን። ይህ እይታ ለቢዝነስ ነው። ስለ ቢዝነስ እናውጋ።